በ19ኛው ክፍለ ዘመን የአውሮፓ ካርታ ይህን ይመስል ነበር። ይህ ደግሞ የአፍሪካ ካርታ ነው። ይህ ደግሞ የመካከለኛው ምስራቅ፣ ይህ ደግሞ የምስራቅ ኤዥያ ናቸው። ወደ አውሮፓ እንመለስ። የዛ ጊዜው አውሮፓ ሰላም ላይ ነበረች። ከባድ የሚባል ጦርነት ካየች አንድ ክፍለ ዘመን ሊሞላት ነው። ምንም እንኳን የተለያዩ አካባቢዎች ላይ ትናንሽ ጦርነቶች ቢኖሩም ያን ያህል ቦታ የሚሰጣቸው አልነበሩ። ነገር ግን በ20ኛው ክፍለ ዘመን መግቢያ ዓመታት ላይ ይህ ሰላም እድሜው እያበቃ ይመስል ነበር። በሀገራቶቹ መካከል በጣም አስጊ ውጥረቶች ነበሩ። ግማሹ የበላይነቱን ማሳየት ፈልጓል፣ ግማሹ ደግሞ የድሮ ቂሙን ለመበቀል ፈልጓል። አንዳንዶቹ ደግሞ በዓለም ዙሪያ ላይ የነበራቸውን ቅኝ ግዛቶች ለማስፋፋት ተጠምተዋል። ሌሎቹ ደግሞ በጊዜው ሲገዟቸው የነበሩትን ኢምፓየሮች ተላቀው ራሳቸውን መግዛት ፈልገዋል። በቃ በአጭሩ አውሮፓ ልትቀጣጠል አንድ የክብሪት መጫር ነበር የሚያስፈልጋት። ነገሩን ደግሞ ያባሰው የጀርመን ኢምፓየር አስፈሪ የኃይል መጨመርን ተከትሎ በአንዳንድ ሀገራት መካከል የነበረ የጦር ትብብር ውሎች ወይም ስምምነቶች ነበሩ። ይህም አውሮፓን ለሁለት ግዙፍ ኃይሎች ከፍሏታል። ሁለቱም ኃይሎች በጊዜው ከባባድ የሚባል ዘመናዊ መሳሪያዎችን ታጥቀው ለጦርነት የተዘጋጁ ነበሩ። እሳቱ የሚጀምረው የአውስትሪያ ሃንጋሪ ግዛት አልጋ ወራሽ የነበረው አርቾዶክ ፈርዲናንድ ከግዛታቸው ተያይዛ የነበረችውን የቦስኒያ ዋና ከተማ ለመጎብኘት የሄደበት ነበር። ያኔ ሰርቢያ ከምትባለው ሀገር የሆኑ ሰዎች ቦስኒያ አውስትሪያ ግዛት ስር መካተቷ አናዷቸው ነበር። ይልቁንስ ከሰርቢያ ጋር አንድ እንዲሆኑ ነበር የፈለጉት። ስለዚህ በድብቅ አንድ ተንኮል ያሴራሉ። እሱም ሊጎበኛቸው የመጣውን አልጋ ወራሽ በመግደል ነበር። እንዳሴሩትም በፈረንጆቹ ጁን 28 1914 ከሙከራዎች በኋላ በክፍት መኪና ህዝብ መሃል ሲያልፍ ከሰርቢያ የሆነ አንድ ወጣት በጥይት ይገድለዋል። ይህኔ የአውስትሪያ ሃንጋሪ ግዛት መሪዎች በነገሩ በጣም ስለተቆጡ ሰርቢያን መውቀስ ይጀምራሉ። ከዚያም ለራሳቸው ምክንያት ፈጥረው ሰርቢያ ላይ ጦርነት ያውጃሉ። ይህኔ ሰርቢያ የስጋ ዘመዷን ሩሲያ እርዳታ ትጠይቃታለች። ሩሲያም ጦርነቱን ትቀላቀላለች። ግዙፍ ጦሯንም ወደ ሰርቢያ መንቀሳቀስ ትጀምራለች። ይህን ነገር ደግሞ የምትከታተለው ጀርመን ከአውስትሪያ ግዛት ጋር ጥሩ ቅርበት ስለነበራት እነሱም መንካት እኔን እንደ መንካት ነው በማለት ሩሲያ ላይ ጦርነት ታውጃለች። በዚህም አላበቃችም። ከሩሲያ በተጨማሪ ፈረንሳይ ላይም ጦርነት አውጃ ነበር። ይህም የሆነበት ምክንያት ፈረንሳይና ሩሲያ የጦር ውሎች ስለነበሯቸው ጦርነቱ መቀላቀሏ ስለማይቀር ነበር። ስለዚህ ጀርመን አንድ ሀሳብ ነበራት። በአንድ ጊዜ በምስራቅም በምዕራብም ከመዋጋት የሩሲያ ጦር እነሱ ጋር እስኪደርስ ረጅም ጊዜ ስለሚያስፈልገው፣ ምክንያቱም የሩሲያ የጦር ኃይል በጣም ትልቅ ስለነበር እስኪደራጁ ይቆያሉ። ሌላ ደግሞ የሚመጡበትን መንገድ አስቸጋሪ ስለነበር ቀድመን አጠገባችን ያለችውን ፈረንሳይ ቶሎ ወቅተን ካስወገድን በኋላ ወደ ሩሲያ እንሄዳለን የሚል ሀሳብ ነበራቸው። ነገር ግን ከፈረንሳይ ጋር የነበራት ድንበር ጦሯን ለማሳለፍ አስቸጋሪ ስለነበር በቤልጂየም በኩል ረግጣ ለማለፍ ትሞክራለች። በዚህም ምክንያት ከቤልጂየም ጋር አዲስ ጦርነት ትጀምራለች። ይህኔ ከቤልጂየም ጋር የጦር ስምምነት የነበራት ብሪቴን ጦርነቱን ለመቀላቀል ትወስናለች። ጀርመን ከቤልጂየም ጋር በምትታገልበት ወቅት ሩሲያ ባልጠበቁት ፍጥነት ጦሯን ማድረስ ትችላለች። ይህኔ ጀርመን ግማሽ ኃይሏን ወደ ሩሲያ ድንበር ትልካለች። ነገር ግን እዚህ ጋር ማንም ያልጠበቀው ክስተት ይፈጠራል። የጀርመኑ ጦር ግዙፉን የሩሲያን ኃይል በአሳፋሪ ሁኔታ ቀጥቅጦ ያሸንፈዋል። ይህም የሆነበት ምክንያት አንድ የሩሲያ ወታደሮች ብዛት ቢኖራቸውም ነገር ግን ዘመኑ የደረሰበትን ከባባድ መሳሪያዎች እንደ ጀርመን አልታጠቀችም ነበር። ሌላ ደግሞ ወታደሮቿ በበቂ ሁኔታ አልተደራጁም፣ እርዳታም ቶሎ ቶሎ አይደርሳቸውም ነበር። ይህኔ ሩሲያ ውርደቷን ተከናንባ ከብዙ ኪሳሮች ጋር ታፈገፍጋለች። ይህም ክስተት ወደፊት የሩሲያን ታሪክ ለመቀየር ትልቅ ምክንያት ይሆናል። ከምስራቅ ኤዥያ ደግሞ ጃፓን ከብሪቴን የነበራትን ጥሩ ግንኙነት ምክንያት አድርጋ ወደ ጦርነቱ ትቀላቀላለች። ነገር ግን ዋና ፍላጎቷ አካባቢዋ የሚገኙ የጀርመን ግዛቶችን የግሏ ለማድረግ ሲሆን፣ ሌላ ደግሞ ከትላልቅ ሀገራት ተርታ ለመጠራት የነበራት ምኞት ነበር። በምዕራብ በኩል ደግሞ ያለው ታሪክ የተለየ ነበር። ጀርመን እንደተጠበቀው ቤልጂየምን አሸንፋ ሰብራ በመዝለቅ ወደ ፈረንሳይ ዋና ከተማ ፓሪስ መገስገስ ትጀምራለች። ነገር ግን ከቤልጂየም ጋር በምትዋጋበት ጊዜ የፍራንስና የብሪቴን ኃይሎች ቶሎ ቶሎ በመደራጀት ተዘጋጅተው እየጠበቋት ስለነበር ጀርመንም ማስቆም ችለዋል። ያኔም ጀርመን ለማፈግፈግ ትገደዳለች። ነገር ግን ጦርነቱ አላበቃም። ጀርመኖች አዲስ ስትራቴጂ መጠቀም ይጀምራሉ። እሱም ረጃጅም ጉድጓዶችን በመቆፈር እና ውስጡ ላይ ሆኖ መዋጋት ነበር። ይህም ከጠላት የሚመጡ ጥይቶችን ለመከላከል ይረዳ ነበር። ያኔ ፈረንሳይና ብሪቴንም ይህን ስትራቴጂ መጠቀም ይጀምራሉ። ወደ ምስራቅ ስንመለስ እየወደመ ያለው የኦቶማን ግዛት ጦርነቱን ለመቀላቀል ይወሰናሉ። ይህም የሆነው ከጀርመን ድጋፍ በማግኘት ጥንካሬያቸውን ዳግም ለማስመለስ ነበር። ይህም ውሳኔ በመካከለኛው ምስራቅ ሩሲያና ኢራቅ ላይ ጨምሮ አዳዲስ የጦር ግንባሮችን እንዲፈጥሩ አድርጓል። ከነዚህም አንዱ በኦቶማን ግዛት ስር የነበሩት አረብ ሀገራት ነጻነታቸውን ለማግኘት ሲሉ በብሪቴን ድጋፍ ኦቶማን ኢምፓየርን ተፋልመዋል። እነዚህ ኦቶማንን ጨምሮ ጀርመንና አውስትሪያን የያዘው ኃይል ሴንትራል ወይም መካከለኞቹ ሀገራት ሲባሉ፣ እነ ብሪቴንና ፈረንሳይ ደግሞ አላይድ ወይም የተባበሩት ሀገራት ይባላሉ። አላይድ ሀገራት ከጀርመን ጋር የጉድጓድ ጦርነት መጀመራቸውን አንስተን ነበር። ይህም ጦርነት በጣም ረጅምና አሰልቺ እናም ብዙም ውጤት ያልታየበት ጦርነት ነበር። በብዙ ግንባሮችም ሲካሄድ የቆየ ቢሆንም አንዳቸውም እዚህ ገባ የሚባል ውጤት አላስመዘገቡ። በሌላ በኩል ደግሞ ጣሊያን ከአላይድ ሀገራት ጋር በመወገን ጦርነቱን ትቀላቀላለች። ይህም አልተጠበቀም ነበር፣ ምክንያቱም ጣሊያን ስምምነት የነበራት ከሴንትራል ሀገራት ጋር ነበር። ነገር ግን የተሻለ ጥቅም የምታገኘው ከአላይዶች መሆኑን ስታውቅ ከነሱ ጋር ወገና አውስትሪያ ላይ ጥቃት ትፈጽማለች። በሌላ በኩል ደግሞ ሮማኒያ ለአላይዶች፣ ቡልጋሪያ
ቡልጋሪያ ለሴንትራሎች በመወገን ጦርነት ይጀምራል። እነ ፖርቹጋል፣ ግሪክ፣ ብራዚልን የመሳሰሉ ሀገራት ለአላይዶች በመወገን ይቀላቀላል። ጀርመን ከብሪቴን የባህር ኃይሎች በጊዜው አዲስ በነበሩት ሰብማሪኖችን በመጠቀም የባህር ጦርነት ትጀምራለች። ነገር ግን ከዚህ ሁሉ ጀርባ ከጦርነቱ ገለልተኛ የነበረችው ነገር ግን አላይዶችን በመዓት ገንዘብና መሳሪያ ስትዶግም የነበረችው አሜሪካ ጦርነቱ ለ3 ዓመታት ስትከታተል ቆይታ ለመቀላቀል ትወሰናለች። ይህም የሆነው በብዙ ምክንያቶች ሲሆን ከነዚህም መካከል ጀርመን የአሜሪካ ድጎማ ወደ አውሮፓ እንዳይገባ ስትል እዚያ አካባቢ የሚመጡትን ማንኛውንም የአሜሪካ መርከቦች የተራ ህዝብ መርከቦችንም ጨምሮ በተደጋጋሚ በመምታቷ እና ጀርመን ለሜክሲኮ በሚስጥር አሜሪካ እንድታጠቃ እና እነ ቴክሳስ እና ኒው ሜክሲኮን የመሳሰሉ የአሜሪካን ግዛቶች እንደምትሰጣት ቃል ስትገባላት እንደነበር መረጃ ሲደርሳት ነበር። ሌላኛው ምክንያት ደግሞ አላይድ ሀገራት ለአሜሪካ በጣም ብዙ ዕዳ ስለነበረባቸው ይህንንም ዕዳ ለመክፈል ጦርነቱን ማሸነፍ ግድ ስለሚላቸው ነበር። የአሜሪካ ጦር እስኪደራጅና እስኪዘጋጅ ረጅም ጊዜ ቢፈልግበትም በስተመጨረሻም ትቀላቀላለች። ይህም የጦርነቱን ሚዛን እጅጉኑ ቀይሮታል። በዚህ መሃል ግን የጦርነቱ መጀመሪያ ላይ በጀርመን ክፉኛ የተመታችው ሩሲያ መመቷቷንም ተከትሎ ብዙ ቀውስ ውስጥ ገብታ ስትሰቃይ የቆየች ሲሆን በስተመጨረሻም በአዲሱ መንግስቱ አማካኝነት ከጦርነቱ ትሰናበታለች። ነገር ግን ሩሲያ ብትሰናበትም የአሜሪካ መቀላቀል ዳግም ባላንሱ እንዲመለስ እንዲሁም ወደ አላይዶች እንዲያዘነብር ረድቷል። በዓለም ዙሪያ ላይ የነበሩ የሁለቱ ኃይል ቅኝ ግዛቶች ጦርነቱን ለመቀላቀል ተገደዋል። ከእነዚህም መካከል የአፍሪካ ሀገራት ነበሩበት። አፍሪካ በጊዜው ከኢትዮጵያና ከላይቤሪያ በስተቀር ሁሉም ሀገሮቿ በአውሮፓውያን ቅኝ ግዛት ስር ነበሩ። ይህም ጦርነቱ ላይ ትልቅ ተሳትፎ እንዲኖራቸው አድርጓል። አንደኛ ለገዢ ሀገራት ትልልቅ የገቢ ምንጭ ነበሩ። ይህም የተፈጥሮ ሀብቷን በመጠቀም ነበር። ሌላኛው ደግሞ በሚሊዮን የሚቆጠሩ አፍሪካውያን በጦርነቱ እንዲሳተፉ ተደርጓል። ለጦር ማጓጓዣ የሚሆኑ መንገዶችን እና የባቡር ሀዲዶችን እንዲገነቡ ተደርጓል። ሌላም ብዙ አድካሚ ስራዎችን እንዲሰሩ ተደርገው ነበር። በሌላ በኩል አፍሪካ ላይ የተለያዩ ግንባሮች የተከፈቱ ሲሆን ይህም ከአላይድ ሀገራት ግዛቶችና ከጀርመን ግዛቶች መካከል ነበር። ኢትዮጵያን ብትሆን በቀጥታ ባትሳተፍም በተዘዋዋሪ ተሳትፎ ነበራት። ኢትዮጵያ በነበረችበት ጂኦግራፊክ አቀማመጥ ምክንያት በሁለቱም ሀገራት አይን ስር ወድቃለች። በጊዜው ኢትዮጵያን ሲመራት የነበረው ልጅ ኢያሱ ጅማሮውንም የአላይድ ሀገራቶች አይወዱትም ነበር። በኋላ ላይ ግን ሴንትራል ሀገራት ድጋፍ የማድረግ አዝማሚያ ሲያሳዩ ሀገራቶቹ ከስልጣን እንዲወርዱ በተዘዋዋሪ ረድቷል። ጀርመን የአሜሪካን የመቀላቀል ውሳኔ ተከትሎ የአሜሪካ የጦር ኃይል ከመድረሱ በፊት ያላትን ሙሉ ኃይል ተጠቅማ ቶሎ ነገሩን ለመቋጨት ብትሞክርም ሳይሳካላት ቀርቷል። በተለያዩ የጦር ግንባሮች የሴንትራል ሀገራት አንድ በአንድ ሽንፈት እየገጠማቸው ነው። ጃፓንም በዙሪያ የሚገኙ የጀርመን ግዛቶችን ለራሷ መውሰድ ችላለች። ኦቶማን ኢምፓየር በአላይድ ሀገራቶችና በአረብ ሀገራት ትብብር በደረሰባቸው ጫና ምክንያት ሊፈራርሱ ችለዋል። አላይዶች ለአረብ ሀገራት የራሳቸውን ግዛት እንደሚሰጧቸው ቃል ገብቶ የነበረ ቢሆንም ኦቶማን ኢምፓየር በፈራረሰ ጊዜ ፍራንስና ብሪቴን በድብቅ ተስማምተው ግዛቱን ተከፋፍለውታል። ቡልጋሪያ እና አውስትሪያ ከጦርነቱ ይሰናበታሉ። በዚህ ጊዜ የአሜሪካ ጦር ከመድረሱ ጋር ተያይዞ ጀርመን ብዙ ኪሳራዎችን ማስተናገድ ትጀምራለች። የወታደሮቿ ሞራል ማጣትና ህዝቦቿም ለተለያዩ ተቃውሞ በመውጣታቸው እና ጫና በመፍጠራቸው በስተመጨረሻም ለስምምነት ለመቅረብ ትገደዳለች። በዚህ 4 ዓመት በቆየ ጦርነት ዓለም ላይ ትልልቅ ተጽዕኖ የነበራቸው ክስተቶች ተፈጥረዋል። ጥቂት ማይባሉ አዳዲስ ሀገራት ተመስርተዋል። ብዙ ሀገራት ነጻነታቸውን አግኝተዋል። ጣሊያን የአውሮፓ አንዳንድ ግዛቶች ከጦርነቱ በኋላ እንደሚሰጣት ቃል ተገብቶላት የነበረ ቢሆንም ነገር ግን ስምምነቱ ውድቅ ተደርጓል። ይህም የሆነው በወቅቱ የአሜሪካ ፕሬዝዳንት የነበረው ዊልሰን ሀገራት ራሳቸውን የማስተዳደር መብት እንዳላቸው ባነሱት ሀሳብ መሰረት ነበር። ሆኖም ይህ መብት እንዲሰጥ ያደረጉት ለአውሮፓውያን እና ለነጮች ብቻ ነበር። ስለዚህ እንደ አፍሪካና የኤዥያ ሀገራት ያሉት ተታለዋል። ብዙ የአፍሪካ ሀገራት ከጦርነቱ በኋላ ራሳቸውን እንዲገዙ ወይም ከዘረኝነት የጸዳ አመራር እንደሚኖራቸው ወይ ቢያንስ ጥሩ የትምህርት ስርዓት፣ መሰረተ ልማቶች እና የጤና ጥበቃ እንደሚኖራቸው ቃል የተገባላቸው ቢሆንም ከጦርነቱ በኋላ በጀርመን ቅኝ ግዛት ስር የነበሩ ሀገራት ለብሪቴን እና ለፍራንስ ከመከፋፈል ውጪ ምንም የተደረገላቸው አዲስ ነገር አልነበረም። ሌላ ደግሞ እንደ ኦቶማን፣ ጀርመን እና አውስትሪያ ሃንጋሪ ኢምፓየር ያሉ ትላልቅ ግዛቶች መውደም ሲሆን ወደ ትናንሽ ሀገራትም እንዲከፋፈሉ ተደርጓል። ከአሸናፊ ሀገራት መካከል የነበረችው ጃፓን ከትላልቅ ሀገራት ተርታ የመሰለፍ ምኞት ግዙፍ የጦር ኃይል እንደነበራት ብታሳይም በጊዜው ነጮች ጋር በነበረው ዘረኝነት ምክንያት ያቀረበችው የእኩልነት ጥያቄ ውድቅ ሆኗል። ሌላ በዚህ አስከፊ ጦርነት ከ16 ሚሊዮን በላይ ሰው የሞተ ሲሆን ቁጥሩም የተመዘገበው ከተለያዩ ጦርነቱ ላይ ተሳትፎ ከነበራቸው ሀገራት ሲሆን የመሞቻውን ምክንያት ከጦርነቱ በተጨማሪ በተለያዩ በሽታዎችና በረሃብም ጭምር ነበር። ብዙ መሰረተ ልማቶችም ወድመዋል። ነገር ግን እንደ አሜሪካ በዚህ ጦርነት የተጠቀመ አልነበረም። አሜሪካ ከጦርነቱ በፊትም ግዙፍ ኢኮኖሚ የነበራት ቢሆንም በጦርነቱ ወቅት ለአውሮፓ ለሽያጭ በምታቀርባቸው ቁሳቁሶች አማካኝነት ኢኮኖሚያ በአደገኛ ሁኔታ ሊያድግ ችሏል።
በተጨማሪም ጦርነቱን አርፍዳ በመቀላቀሏ እና መሬቷ ላይ ምንም አይነት ጦርነት ባለመደረጉ መሰረተ ልማቷ ላይ ጉዳት አልደረሰባት። በተቃራኒው የአውሮፓ ሀገራት ግን ከፍተኛ ጉዳት ስለደረሰባቸው ከአሜሪካም የተበደሩት ብዙ ዕዳ ስለነበረባቸው አሜሪካ በጦር ኃይልም ሆነ በኢኮኖሚ ሀያል ሀገር እንድትሆን ረድቷታል። በስተመጨረሻም ከብዙ እልቂት በኋላ ፓሪስ ላይ በተደረገው ስምምነት ጦርነቱ እንዲቆም ተደርጓል። ነገር ግን ይህ ስምምነት ጀርመንን ከሚገባት በላይ ለጦርነቱ ሙሉ በሙሉ ተጠያቂ በማድረግ አዲስ ከተመሰረተው ሊግ ኦፍ ኔሽንስ አባልነት በመከልከል እና ለአላይድ ሀገራት ዳግም ግንባታ ባለ ዕዳ በማድረግ በተጨማሪም ደግሞ የጦር እና የኢኮኖሚ ከፍተኛ ገደብ በመጣል ከባድ ጫና አሳድሮባታል። ይህም ጀርመንን ከፍተኛ ቁጣ ውስጥ ይከታታል። ከተወሰኑ ዓመታትም በኋላ ይህ ቅዠት ዳግም እንዲቀሰቀስ ምክንያት ይሆናል።